ሁላችሁንም በጌታ ስም ሰላም እላችኋለሁ። ሳሚዬ ዌልካም ቱ ቶኪንግ ሶንግስ። ጥሪያችንን አክብረህ ስለተገኘልን በጣም ደስ ይለናል። በጣም የተወደድክ በጣም ምናከብርህ እግዚአብሔር ሰው ነህ። ጌታ ለምድራችን ከሰጠን ስጦታዎች አንዱ ነህ። በአንተ በኩል ብዙ ጌታን የምናመሰግንባቸው ለእግዚአብሔር ያለንን ፍቅር፣ አክብሮት፣ አድናቆት፣ አምልኮ የምንናገርባቸው የዝማሬ ቋንቋዎችን ሰጥተህናል እና ጌታ የተመሰገነ ይሁን። ስላንተ ጌታን ባርካለን። አሜን። ለኔ ደግሞ ያው አንተም ቤተሰብህም ልዩ ወዳጆቼ ናችሁ ለረጅም ዓመታትና ጌታን ባርከዋለሁ። በዚህ ጊዜ ደግሞ ያው እዚህ ከተማ በመገኘትህ ይሄን ፕሮግራም መስራት በመቻላችን በጣም ነው እኔም ማሚም ደስ ያለን። ደግሞ በጣም የምንወዳቸው ዝማሬዎች ብዙዎች ቢሆኑም ግን ሁሉን መዘመር መስራት ስለማንችል ዛሬ የመረጥናቸው መዝሙሮች አሉ። በእነዚያ ዝማሬዎች ዙሪያ ላይ ንግግርና መዝሙሮቹን እናገራለን፣ ከዛ እንዘምራቸዋለን ማለት ነውና አድማጮች፣ ተመልካቾች ብዙዎቻችሁ ይሄንን ፕሮግራም እየተከታተላችሁ እንደገና ለሁለተኛ ዙር የጀመርነውን ዝግጅት እየተከታተላችሁ ኮሜንት እያደረጋችሁ በጣም እየተባረካችሁ እንደሆነ በኮሜንታችሁም ደግሞም እንደዚሁ በአካል ስንገናኝ የተለያየ ቦታ ላይ ትነግሩናላችሁ እና በጣም ደስ ብሎኛል። በጣም ኢንስፓየር አድርጎናል። አሁንም ይሄ መልእክት ለብዙዎች እንዲደርስ ሼር እንድታረጉ፣ ላይክ እንድታረጉ፣ ሰብስክራይብ እያደረጋችሁ ብዙዎች መልእክቱን እንዲካፈሉ ሁሉንም ሜተድ እንድታረጉና በዚህ ደግሞ አብረን እንድናገለግል እጋብዛችኋለሁ። እግዚአብሔር አብዝቶ ይባርካችሁ። እንግዲህ ዛሬ ሳሚን ጋብዘንላችኋል። በጣም የምትወዱትን ዘማሪና አገልጋይ ደግሞም የምትወዷቸውን ዝማሬዎች ያው ሁሉንም እንደምትወዷቸው ቢገባንም ግን በዚህ ጊዜ ይሄንን ብንሰራ የሚል ተመካክረን ከማሚ ጋር የመረጥናቸው መዝሙሮች አሉ። የመጀመሪያው የከበረ ከሁሉ የተሻለ ሰውነቴን ላንተ አቀርባለሁ፣ ሰውነቴን ላንተ አቀርባለሁ። የከበረ ከሁሉ የተሻለ ሰውነቴን እኔነቴን ላንተ አቀርባለሁ የሚለውን ይሄ ኮር የሆነ የእግዚአብሔርም ቃል መልእክት ነውና ይሄን ሐሳብ እንግዲህ ዛሬ በደንብ እንዲነግረን እናደርጋለን ማለት ነው። እዚህ በዋናነት እንግዲህ ስጠይቅህ የምጠይቀው ምንድነው ኢንስፓየር ያደረገ ይሄን መዝሙር በመተቀበልበት ጊዜ ይሄን መዝሙር ያው እኛ መቀበል ነው የምንለው እንደ ዘፋኝ መድረስ ወይ ምናምን አንለው እና ሶርስ አለው መዝሙር እግዚአብሔር በሌሊት ዜማን ይሰጣል ይላል። ስለዚህ ሶርስ አለውና መንፈስ ቅዱስ ነው ሁሉ በሁሉ እሱ ነው ነገራችን ሁሉ እሱ ነው። ስለዚህ እኔ ዝማሬን የጥበብ ስጦታ ነው ብዬ ነው ሞስዶ መንፈስ ቅዱስ የሚሰጥ የጥበብ ስጦታ ነው ብዬ ነው ሞስዶና አንዳንድ ጊዜ ሰዎች አንድን መለኮታዊ እውነት በዝማሬ በስንኝ በግጥም አድርገው በሜሎዲ አድርገው የሚገልጡበት ነገር በጣም ይገርመኛል። እና በምን አይነት ሁኔታ ውስጥ ሆነን ይሄን መዝሙር ለመጀመሪያ ጊዜ ዘመርከው ወይም የተቀበልከው ኢንስፓየር ያደረገህ ነገር አለ ወይ ትዝ የሚል እና ወቅቱን፣ ሁኔታውን፣ ኢንቫይሮንመንቱን፣ ባክ ስቶሪውን አውዱን ብትነግረን በዛ ጊዜ ነበርክበትን ሁኔታ ማለት ነው። እሺ፣ በመጀመሪያ በጣም ስለዚህ እድል ጌታን ባርከዋለሁ። ጆዬ ለኔ በእናንተ መካከል መገኘቴ ይሄ ቤት የአምልኮ ቤት ነው፣ እግዚአብሔር የሚከበርበት የሚመለክበት ቤት ነውና በዚህ በመካከላችሁ በመገኘቴ በጣም ደስ ብሎኛል። እንደው ለመካፈል መጥቼ የምጓጓለት ጉባኤ ነው። ከዛም አልፎ ደግሞ በቶኪንግ ሶንግስ በሚል ፕሮግራማችሁ ላይ ደግሞ እንደገና እንግዳ ስላደረጋችሁ ከእግዚአብሔር ስለተቀበልኳቸው ዝማሬዎች እንድናወራም ደግሞ ሌላ ተጨማሪ እድል ስለሰጣችሁኝ በጣም ላመሰግናችሁ ወዳለሁኝ።
የጸጋው ባለቤት እግዚአብሔር ነው። እሱ ይመሰገን ዘንድ ስለ መዝሙሮቹ እናወራለን። ምክንያቱም እኔ ስለ መዝሙር መቀበል ቅድም እንዳልከው በራሱ ሳስብ እኔ በነገራችን ላይ እንደዛ አይነት ቴስቲሞኒ ኑርህ አይኑርህ ባላቅም መዝሙሮችን ስሰማቸው እንደ ኦዲየንስ ነው የምሰማቸው። እውነቴን ነው የምልህ እየተገረምኩ እንዴ እዚህ ጋር እንደዚህ ብያለሁ እንዴ እዚህ ድምጼ እንደዚህ አድርጌዋለሁ እንዴ ምን ልልህ ነው አልተማርኩበትም። እንደዚህ ብትጽፍ እንዲህ ብታደርግ ይሄንን እንዲህ ብታደርገው ማለት ከራሴ የሰጠሁት ኢፈርት ማለት ራሴ ያበረከትኩት ምንም ነገር የለም። ለዚህ ነው የጸጋው ባለቤት ይመሰገን ዘንድ ነው ጨዋታችን የሚሆነው ማለቴ ነውና ይገርምሃል አቋርጠህና ያው እኔ ከማንም ዘማሪ ጋር እንደዚህ ብዬ አላወራውም በዚህ አሁን ባልከው ስፔሲፊክ ጉዳይ ማለት ነውና ግን አሁን ስትል በጣም ገረመኝ። እኔ ለራሴ ለነፍሴ ለራሴ አንዳንድ ጊዜ እንደዚህ ተናግሬ ያውቃለሁ። ምንድነው አንዳንድ ዝማሬዎችን በእኔ በኩል ቻናል የተደረጉ ወደ ምድር የመጡ ዝማሬዎችን አንዳንዶቹን ሰማቸውና ልክ እንደሌላ ሰው መዝሙር ተገርሜ ይሄን መዝሙር ደግሜ መስራት የምችል አይመስለኝም። አይ ካንት እንዴት ቻልኩት እለዋለሁኝና ለካ ሳስበው ችዬ ሳይሆን ጸጋው ነው መንፈሱ ነው ስጦታ ነው የመንፈስ ቅዱስ ስራ ነውና ትክክል ነው ያልከው ማለት ነው። አዎ ማለት ይሄ ሁሉ በርሱ የሚለው ቃል ከርሱ ነው ለርሱ ነው የሚለው ቃል እኔ በዝማሬ አገልግሎቴ በጣም አይቼዋለሁኝ። ምክንያቱም ኮንትሪቢዩሽን በቃ የኔ መታዘዝ ብቻ ነው ያለበት። እኔ እሺ ዘምርልሃለሁ እሺ አገለግልሃለሁ ከማለት ውጪ እንዳልከው የመንፈስ ቅዱስ ስራና እገዛ ነውና የምሬን በደንብ አርጌ ደጋግሜ ለምሳሌ አሁን እየመጣው ቁጥር 4 መዝሙርን እያዳመጥኩ ነው የመጣሁት በጣም እየተባረኩበት ማለት ነውና እግዚአብሔር ሰጪው እግዚአብሔር ይመሰገን ዘንድ በጣም ዛሬ የምናወራው እሱን ነው ማለቴ ነውና ይሄን መዝሙር ከጌታ ስቀበል ወቅቱ ካልተሳሳትኩኝ ለሚሊኒየም ኢትዮጵያ ለመምጣት መዘጋጅበት ጊዜ አልባስትሮስ ወርሺፕ ናይት የነበረን ሚሊኒየም ኢቭ አካባቢ ከዛ ጥቂት ወራት በፊት ነበርና እግዚአብሔር የሰጠኝ ሚኒስትሪ ስሙ አልባስትሮስ ነበረ። አልባስትሮስን ስንመለከት ያቺ ሴት የከበረውን ሽቶ ውድ የሆነውን የናርዶስ ሽቶ አምጥታ ኢየሱስ እግር ስር የሰበረችበት ያፈሰሰችበትና ለመጀመሪያ ጊዜ ያኔ ነው የአመት በጀቷ የአመት ገቢዋ ውጤት እንደሆነ ማለት ያ ሽቶ እንደው ጸሐፊው ሊያስረዳን ግልጽ ሲያደርግልን አመት ሙሉ ሰርታ ያካበተችው የአመት ገቢ ለአንድ ሰው ወይም ለአንድ ሞመንት ማድረግ በጣም ከባድ ነው። የአመት በጀቶቻችን የአመት ገቢያችንን እንዴት ነው ሸንሽነን ለብዙ ነገር ነው የምናደርጋቸው እና እቺ ሴት ግን የአመት ገቢዋን ለአንድ ሰው ለማመነችበት ለኢየሱስ እግሩ ስር ለማፍሰስ ለመስበር ፈቃደኛ ሆነች እና በጣም ታሪኳ ነካኝ። ብዙ ጊዜ ዘምሬዋለሁ በተለያየ አጋጣሚ ሰብኬዋለሁም ግን ያኔ ለዚህ ለመምጣት የምናስብበት ጊዜ ላይ በቃ እግዚአብሔር ምን እንዲሆንልህ ነው የምትፈልገው ስል በቃ ሰው ብዙ ዘመን የለፋበት አንደኛ ሁለተኛ ለብዙ ነገር ሊያውለው የሚችለውን ጉልበት አቅም ስጦታ ለኔ እንዲሰብረው ፈልጋለሁ የሚል ሐሳብ ውስጥ የመጣና እሱን ያሰብኩኝ ዳዊት መዝሙር 51 ላይ 17 18 ላይ ተናገረውን ሐሳብ አልባስትሮስ የሚለውን ፍቺ ያገኘሁበት መስዋዕትን ብትወድ በሰጠው ነበር እንዴ አይወድም እንዴ ፖዝ ነው ያደረኩት። ይወዳል እግዚአብሔር መስዋዕት ይወዳል። ሰውልኝ ብሎ ስርዓቱን የመስዋዕት ስርዓት ለባሪያዎቹ የተናገረ እግዚአብሔር ነውና ግን ዳዊት ምን አለ መዝሙር 51 ላይ መስዋዕትን ብትወድ በሰጠው ነበር የሚቃጠል መስዋዕት ግን ደስ አያሰኝህም አለውና እግዚአብሔርን ደስ የሚያሰኘው መስዋዕት ምን እንደሆነ ሲነግረን እዛው የተሰበረ መንፈስና የተዋረደ ልብ ነው ይለናል። ስለዚህ እቺ ሴት ይሄንን ያደረገችው ከዘመናት በኋላ መዝሙር 51 ነው የተፈጸመው
ለርሱ በቃ የሆነ ነገር ሰጣው አይደለም የሄደችው ሰበረችው አፈሰሰችው እግዚአብሔር የተመሰገነ ይሁን እና እዛ ውስጥ ምን ሚስጥር ገባኝ የተሰበረ ነገር ማንንም አይፈልግም በነገራችን ላይ ማለት እንዴት ነው ሞል ሄደህ የተሰበረ ነገር ሱቅ ሄደህ ትገዛለህ እንዴ አትገዛም ይሄ ነገር ሻራፋ ነው ብለን እንኳን እንተዋለን አይደል ተጭሯል ብለን እንኳን እንተዋለን እግዚአብሔር ግን የተሰበረውን ነገር ፈለገ የተሰበረውንና የተዋረደውን እግዚአብሔር ይፈልጋል ይለናል ዳዊትና በነገራችን ላይ ሰይጣንም አይፈልግም የተሰበረን ነገር እና ለምንድነው እግዚአብሔር የተሰበረውን ነገር የሚፈልገው ስል መጠገን ስለሚያውቅበት ሁለተኛ ለማንንም በቃ ያ የተሰበረው ነገር ለማንንም እንደማይሆን እርግጠኛ ነው በቃ ለእግዚአብሔር የተለየ ነው ለሱ የታረደ ነው ለሱ የተሰዋ ነው በቃ ለክብሩ የተለየ ነውና ከዚህ የተነሳ በቃ ይሄንን በጣም ማስብበት ሜዲቴት ማድረግበት ጊዜ ነበርና አልባስትሮስ የሚለውን የሚኒስትሪውን ስም እግዚአብሔር ሲሰጠኝ ይሄንን ያ ነገር መንፈስ ቅዱስ ያስረዳኝ ነበር በዛ ውስጥ ነው እሺ ማለት እግዚአብሔርን ደስ ለማሰኘት መስዋዕትን ብትወድ በሰጣው ነበር ስላለ ማለት ነው መሰዊያን ይሰራል ከዛ በኋላ መሰዊያው ላይ ያለንን አባቶቻችን በአቅማቸው የሚችሉትን ያደርጉ ነበር ይሰውለት ነበር መሰዊያው ላይ ያኖሩለት ነበር በእኛ ዘመን ደግሞ ወደ አንተ ስንመጣ ከኪሳችን ያለው ሊሆን ይችላል ከባንካችን ያለው ሊሆን ይችላል እንደው እስቲ መሰዊያን እንስራና በፊቱና ቅርብለት የትኛውን ነው የምትሻው ያልኩኝ እግዚአብሔርን ደስ የሚያሰኘው እኔ ጋር ያለው ብር ነው ወርቅ ነው የሚያስደስተው ምንድነው የሚያስደስተው ብዬ ሰርች ማድረግ ጀመርኩኝ መፈለግ ጀመርኩ እዛ መሃል ነው ምድርና ሞላዋ የእግዚአብሔር ናት የሚለው ቃል ይገባኝ ልክ እሱ ሲገባኝ ታዲያ እኔ ምንድነው ታዲያ የምሰጠው ለካ ወርቁም ያገኘሁት ከምድር ነው ብሩንም ያገኘሁት ከምድር ነው ስለዚህ ምድርና ሞላዋ የሱ ከሆነች ከየት አምጥቼ ነው ታዲያ የምሰጠው ምንስ ነው የምሰጠው እና በዛ ውስጥ ነው ሮሜ 12ን ጌታ ይሰጠኝ ለካ እግዚአብሔር በዘመናት መካከል የሚሰዋለት መስዋዕት ይሄ የሚፈልግ አላስደሰተውም አለለህም ግን የሚፈልገውን ደስታ አልሰጠው ለምንድነው እግዚአብሔር የሚፈልገው እኔ የምሰጠው ሳይሆን በአዳም ምክንያት በኃጢአት ምክንያት ያጣውን አዳምን ነው የሚፈልገው እግዚአብሔር እንዲቀርብለት የሚፈልገው መስዋዕት የጠፋበት ሰው ነው እኔ ነኝ ለዚህ ነው ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ የሚለን ጳውሎስና ልክ እዛ ጋር ተገናኘልኝ ምድርና ሞላዋን ባስስ በጣም ሚሊዮነር ቢሊዮነር የመሆን ኦፖርቹኒቲውን ባገኝና እነዛን ሁሉ ሰብስቤ ብሰጥ እግዚአብሔር ምኑም አይደለም ስቲል በቃ ደስታውን ፍጹም የሚያደርግለት የሚፈልገው ነገር አለ ስጦታውን ሳይሆን የምሰጠውን ነገር ሳይሆን ሰጥቼ የሚሄደውን እኔን ሳይሆን እኔው ራሴን እግዚአብሔር እንደሚፈልገኝ ገባኝ እና እንደ ዘማሪ ብዙ ጊዜ መዝሙር ዘምሬያለሁኝ ከዚህ መዝሙር በፊት ብዙ መዝሙሮች ለእግዚአብሔር አቅርቤያለሁ ብዙ ጉባኤዎች ላይ ተገኝቼ ልክ መስዋዕትን ብትወድ በሰጣው ነበር ያልኩኝ ለማቅረብ ሞክሬያለሁ አቅርቤ ግን ሄጃለሁ አቅርቤ ግን ወደ ህይወቴ ተመልሻለሁ ስለዚህ ታዲያ እኔ ምንን ልስጥ ይሄንን ሁሉ ደግሞ ደስ ካላሰኘ አንተን ደስ እንዲያሰኝ ምንን ልስጥ ስለው ስጣው አለኝ ራስህን ይላል መዝሙሩ አይደለ በቃ እግዚአብሔርን ቃል ሄደን ስንመለከት እንደዛ ነው የሚለንና በዛ ውስጥ ነው ይሄ መዝሙር የመጣው ስለዚህ ራሴን ከምትፈልገው ያውና ቅዱስ መስዋዕት አድርጌ እንዳቀርብልህ አይደል አቀርብልሃለሁ ሳይሆን እቀርብልሃለሁ ምክንያቱም የሚቀጥለው ስንኝ ከሚቃጠል መስዋዕት ጋር ሲል ራሴን እዛ ውስጥ አድርጌ ነው በፊትህ እመጣለሁ
ከሁሉ የተሻለ የከበረ ከሁሉ የተሻለ ሰውነቴን ላንተ አቀርባለሁ ሰውነቴን ላንተ አቀርባለሁ እኔነቴን ላንተ አቀርባለሁ እኔነቴን ላንተ አቀርባለሁ የከበረ ከሁሉ የተሻለ የከበረ ከሁሉ የተሻለ ሰውነቴን ላንተ አቀርባለሁ ሰውነቴን ላንተ አቀርባለሁ እኔነቴን ላንተ አቀርባለሁ እኔነቴን ላንተ አቀርባለሁ መሰዊያን ሰራሁኝ ልሰዋልህ በፊት ላቀርበው ያለኝን በሙሉ ታውቀዋለህ የቱን ነው ምትሻ ያልኩኝ ስደረድር ምድርና ሞላዋ ለካስ የአንተ ነው የሚቃጠል መስዋዕት ደስ እንዳያሰኝ ይህንን ተረዳው ታዲያ እኔ ምን ልስጥ ምን ሰጥቼ ደስ ላሰኝ እያልኩኝ ስጠይቅ ቃልህን ስጠው አለኝ ራስህ ታዲያ እኔ ምን ልስጥ ምን ሰውቼ ደስ ላሰኝ እያልኩኝ ስጠይቅ ቃልህን ስዋው አለኝ ራስህ ስለዚህ ራሴ ያውና ቅዱስ አድርጌ ፊትህን ደስ እንዳሰኘው ፈቀድኩኝ ልሰዋ ይኸው ልዩ ጣዕም የመዓዛ ሽታ ሆኜ ልቅረብ በፊትህ ጌታ ከሚቃጠል መስዋዕት ጋር ወደፊት መጣለው ያምልኮዬ መዓዛ ሽታ ዙፋንህን ይክበበው ከሚቃጠል መስዋዕት ጋር ወደፊት መጣለው ያምልኮዬ መዓዛ ሽታ ዙፋንህን ይክበበው በምህረት የተሞላ ታላቅ አምላክ ነህና አሁንም አበዛለሁ ከነፍሴ ምስጋና በምህረት የተሞላ ታላቅ አምላክ ነህና አሁንም አበዛለሁ ከነፍሴ ምስጋና
በዝማሬ እመጣለሁ ወደ ማደሪያ እገባለሁ በምስጋና በዝማሬ እመጣለሁ ወደ ማደሪያ እገባለሁ በምስጋና በምስጋና በዝማሬ እመጣለሁ ወደ ማደሪያ እገባለሁ ምስጋና በምስጋና በዝማሬ እመጣለሁ ወደ ማደሪያ እገባለሁ ምስጋና ዝማሬ መጥቻለሁ ወደ ማደሪያ ገብቻለሁ በምስጋና በዝማሬ መጥቻለሁ ወዳለህበት ገብቻለሁ ሃሌሉያ ሃሌሉያ በጣም የሚደንቅ ነው ይሄ መልእክት እንግዲህ በዚህ ላለነው ለሁላችንም ደግሞም ይሄን ፕሮግራም ለሚከታተሉ ሁሉ ሪዞኔት እንደሚያደርግ በጣም አምናለሁኝ ጊዜያዊ ወቅታዊ መልእክት ነው በእግዚአብሔር ፊት አጋጣሚ ስለሌለ በዚህ ኤፒሶድ ላይ አንተን መጋበዛችን ወቅታዊ የሆነን መልእክት እግዚአብሔር ሊያስተላልፍ ስለወደደ ነው ለሁላችንም ብዬ አምናለሁ እና በጣም የሚደንቅ ነው ዳዊት ሲናገር ምን አለ ቀንድና ጥፍርን ካበቀለ እንቦሳ ይልቅ በምስጋናዬ ደስ ትሰኛለህ ይላልና ቅድም እንዳልከው መስዋዕት በሚቀርብበት ኪዳን ውስጥ ሆኖ ግን በመገለጥ የአዲስ ኪዳንን ብርሃንና የጸጋን ዘመን ያየም የኖረም ሰው ነው እና እግዚአብሔር ለዚህም ይመስለኛል የዳዊትን ድንኳን እንደገና መልሼ አድሳለሁ የሚለውና የሚደንቅ ነው ይሄ በምስጋና የታጀለ እውነተኛ የሆነውን ወደ እግዚአብሔር ፊት የምንቀርበው ማንነት የያዘ የተሰበረ ልብ የተዋረደ መንፈስ አሜን ምናልባት እዚህ ላይ ብጨምርልህ መስዋዕትን ሰተን ልክ እንደ ብሉይ ኪዳኑ ህግ ወይም ሥርዓት ወደ ቤታችን እንድንመለስ የእግዚአብሔር ፈቃድ አይደለም ብዙ ጊዜ ይሄ አይምሮአችን ቤተክርስቲያን እንሄዳለን እንዘምራለን
ምስጋና እናመጣለን እናጨበጭባለን ዘማሪዎች ያዘምሩናል ከዛ ወደ ቤታችን ወደ ኑሯችን ወደ ስራችን ወደ ትምርታችን ነው የምንሄደው እና አዲስ ኪዳን እንደዛ አይደለም አይደል በቃ ራሳችሁን ስጡኝ ሲለን እግዚአብሔር ቤታችሁም እንድትሰውልኝ ይፈልጋለሁ በትምርት ስፍራችሁም እንድትሰውልኝ ይፈልጋለሁ በስራ ገበታችሁም ላይ ያንን መስዋዕት ፈልገዋለሁ ጠብቁ የኔ ናችሁ ልክ እንደተሰበረው ነገር ለሌላ ልትሆኑ አትችሉም በዛም ቦታ ላይ ፈልጋችኋለሁና ቤተክርስቲያን ወይም ከቅዱሳን ጋር በመናደርገው ህብረት ያለ መስዋዕት ላይ ነው ብዙ ጊዜ ፎከስ የምናደርገው እኔ በዚህ መዝሙር እግዚአብሔር መንፈስ ቅዱስ ቻሌንጅ ያደረገኝ በቃ በዛኛው ቦታዬ ላይ እንደሚፈልገኝ ነው ጆይ እግዚአብሔር ተባረከው ጌታና መሰግነዋለን ያው መስዋዕት የሆነ ነገር እንዳልከው ለሌላ አይጠቅም ግን ደግሞ ሕያው መስዋዕት ነው ያለው አይደል ሕያው ብሎ እኮ መስዋዕት የተሰዋ ግን ሕያው መስዋዕት የሚባል ነገር የለም ስለዚህ ለሌላው ሁሉ መስዋዕት የተሰዋ ማይጠቅም ማለት ነው የተሰበረ ነገር አይጠቅምም እንዳልከው ለሌላው ሁሉ የተሰዋ እንደተሰዋ ነገር የማይጠቅም የማይሆን የማይረባ የማይኖር ለሱ ግን ሕያው የሆነ የሚጠቅም የሚረባ የሚሰራ ማለት ነውና ሮሜ ላይ ያልከው ጥቅስ በጣም የሚደንቅ ጥቅስ ነው ሁሉ ጊዜ ቻሌንጅ የሚያደርገን ጥቅስ ነውና እግዚአብሔር እንግዲህ እንደተናገረ እንዲሁ ሁሉ እለት በእለት ያገኘን የትኛውም ስፍራ ላይ የወደደውን ደስ የሚያሰኘውን መስዋዕት እኔን አንተን እኛን ያገኘን እግዚአብሔር አሜን ሁለተኛው ሐሳብ ቶኪንግ ሶንግስ ላይ እንድንነጋገር የምንፈልገው አይተም ዋናው ኮሩ ይሄ ነው የቶኪንግ ሶንግስ አሁን መጠይቀት ጥያቄ ነው አንደኛው ኢንቫይሮንመንቱ እንዴት ኢንስፓየርድ ሆንክ የሚለው ነው አሁን የተናገርከው ማለት ነው ወቅቱን ነግረህናል የአልበስትሮስ የመጀመሪያውን ሚሊኒየም ላይ የተዘጋጀውን ያን ኦቨርናይት ነበር እንደዛ አይደል ማታ 3 ሰዓት ጀምረን እስከ ጠዋት 11 ሰዓት እና በዛ ኢንቫይሮንመንት በዛ ጊዜ ላይ እንደነበረ እንግዲህ ያለውን ነገር ስትመጣ ምንድነው ማረገው ያልከው ያ ኢንቫይሮንመንት ከባቢ ኢንቫይሮንመንቱ ያ እንደሆነ ኢንስፓየር ያደረገ በዛ ውስጥ ነፍስህ ተጨምቃ ስኩዊዝ ተደርጋ ይሄን መዝሙር ተፋች ማለት ነውና ይሄ ከሆነ ይሄን መዝሙር ያው ብለህዋል ግን ትንሽ ደግሞ ኢንዴፕስ እንድትገባ ፈልጋለሁ ምንድነው የዚህን ዝማሬ መልእክት አንተ እንዴት ነው የምትረዳው አንዳንድ ጊዜ ወይ መዝሙሩን በሙሉ ወይም ደግሞ አንዳንድ ስንኞቹን ወይም አንዳንድ ቁጥሮቹን ወይም አዝማቹን ወይ አንድ መስመሩን ዘማሪው ደራሲው የተቀበለው ኦሪጂናሊ የተቀበለው ሰው የሚረዳበት መንገድና ኦዲየንሱ ትውልዱ የሚረዳበት መንገድ ለየቅሉ የሚሆንበት ሁኔታም ገጥሞኝ ያውቃልና ጥልቀቱን የመዝሙሩን ጥልቀት ውስጥ ድረስ ጓዳ ጎርጓዳ የሆነውን በቃ ይሄ መቅኖ ያለበትን ስፍራ ድረስ በደንብ የምትረዳው አንተ ስለሆንክ የዚህ መዝሙር ኮር መልእክት ለአንተ ነፍስን ሼክ የሚያደርገው እንዴት ነው የሚገባ ኢቭን አዝማቹ ሊሆን ይችላል ቁጥሩ ሊሆን ይችላል የሆነ መስመር ሊሆን ይችላል አንስተ እንደው በጣም ነፍስን ይነቀነቀውን ክፍል እንኳን በቁጥርም ደረጃ ብትነግረንና ዝማሬው እንደው ብታወራው ብትናገረው ይሄን መዝሙር ለአንተ መልእክቱ ምንድነው እንዴት ነው የገባ ይሄ መዝሙር ቀድም እንዳልኩት በተለይ ታዲያኔ ምንን ልስጥህ ከሚለው ሐሳብ ጀምሮ ማለት ብዙ ነገር ለመስጠት ፈልጎ ግራ የተጋባ እና ይሄም ማስደስት ቆንም እሺ ታዲያ ምንድነው የምሰጥሽ ምን ልሁንልህ ሚል ጥያቄ በመጠየቅበት ሰዓት ነው ስጠው አለኝ ራስህን የሚለውን ቃል ያገኘሁትና ከዛ ግን በቃ ሰዎች ነን አንዳንድ ጊዜ በእግዚአብሔር ፊት ልክ ሕያውና ቅዱስ አድርጌ ራሴን አቀርብልሃለሁ እንዳልነው መዝሙሩ ላይ እንዳለው ለማለት እንሄድና በህይወት ውጣ ወረድ ውስጥ ደግሞ ስናልፍ መውደቅ መነሳት ውስጥ ደግሞ ስንሄድ በቃ በተለይ እግዚአብሔር ፊት ልቆምና በቃ ያንን መስዋዕት ያንን የሚፈልገውን ማንነት ላቀርብለት ማልችልበት ከድካሜን ራሴን ሰው መሆኔን ሰውነቴን
ስጋዬን ሳስብ ደግሞ በተለይ ይሄ ከሚቃጠል መስዋዕት ጋር ወደፊት እመጣለሁ ያምልኮዬ መዓዛ ሽታ ዙፋንህን ይክበበው ማለት ይሄን ለማለት ኢማጂን እኔ ደካማው እኔው ሰው እኔ ስጋ የሆንኩ ሰው ያንን የእግዚአብሔርን ዙፋን በመዓዛ ለማወድ የሚያበቃኝን ምስጢር በምህረት የተሞላ ታላቅ አምላክ ነህና ምን አይነት መሐሪ ቢሆን ነው ከኔ ከደካማው ማለት ጆይ አንዳንድ ጊዜ እኮ አካባቢያችን ላለ ለተከበረ ሰው እንኳን የሚበቃ ሽቶ እንኳን የለንም እኮ ምክንያቱም ያ ከዛ በላይ አለው እኔ ገዝቼ ላስደስተው ብዬ ያመጣውለትን ሰው እንደው መዓዛው እንደው ቤት ውስጥ እንደው ይሽተትልኝ ብዬ ስፕሬይ ከማደርገው ሽቶ በላይ ያላቸው ብዙ ሰዎች አሉ ይሄ አምላክ ግን በምህረት የተሞላ የኔ መስዋዕቴ ለመቀበል ከኔ ከደካማው ከታናሹ ሰው ምስጋናን ፈልጎ የመጣበት ምክንያት ከምሕረቱ ውጪ ምንም የለውም ምክንያቱ ራሱ እሱ ጋር ነው ያለው እኔ ጋር ያለው ነገር አይደለም ያስመጣው በምህረት የተሞላ እግዚአብሔርን ሳስበው ሙሉ የሆነ ምሕረት ያለው እኔን ይቅር ለማለት እኔን ለማንጻት እኔን ለማጠብ እኔን እንደገና ልጁ ለማድረግ የራሱ ለማድረግ ይስብቃ ፉል ምንም ይጎደለው አይደለም ስቲል በቃ ወደኩ በምልበት ሰዓት ያ ሙሉ የሆነ ምሕረት ይታየኛል እንድነሳ አቅም ይሆነኛል እንድታጠብ ምክንያት ይሆነኛል እንድነጻ አሁንም መዓዛዬ ይፈልገዋል እንድል በቃ መደገፊያ ይሆነኛል ዙፋኑ ራሱ የጸጋ ዙፋን ነው yes ወደ ጸጋው ዙፋን ፊት በእምነት እንቅረብ እውነት ነው በቃና ሙሉ ነው በምህረት የተሞላ የሚለው ቃል የመዝሙሩ ዜማ ላይ ለመጮህ አይደለም ያልኩት ባይዘው ለየት ለማረግም አይደል ጮኬ ነው ራሴን ያገኘሁት በምህረት የተሞላ ብዬ ያንን ዜማ ብየው ነው በቃ ፈንቅሎ ነው ከውስጥ ይወጣልና ታላቅ አምላክ ቃት ሲሰማ በምህረት የተሞላ ማንነቱ ሲገለጥ you have enough reason enough reason በቃ እንዳልከው የአምልኮዬ መዓዛ ሽታ ዙፋንህን ይክበበው ብለ ለመቅረብ በምህረት ታጅበ ነው ድፍረት በቃ ድፍረት ሆነ ድፍረት በቃ በእንድቆም ምክንያት ሆነ ራሴን እንድረሳ ምሕረቱን እንዳስብ ሃሌሉያ እንደገና መቆም እንደሚቻል እንደገና ምስጋና ማቅረብ እንደሚቻል ራሱ ምሕረቱ ለመቆም ምክንያት ሆነኝ እና በምህረት የተሞላ ታላቅ አምላክ ነህና አስብ አምላክነቱ ራሱ በጣም ታላቅ አምላክ ነው የሚለው መዝሙሩ እና ይሄንን ታላቅ አምላክ ፊት እንድቀርብ ያ ምህረት ደገፈኛ ምህረት አቆመኛ ምህረት ትዛለኝና ለካ ምስጋና ለርሱ አምልኮ ማምጣት ራሴ መስዋዕት ሆኜ መቅረብ እችላለሁ በራሴ ሳይሆን በምህረቱ አሁንም አበዛለሁ አላቆምም ከነፍሴ ከልቤ ምስጋና አሜን ስቲል በቃ እንደ ከኋላ የሆነ ምሕረትና ቸርነት አይደል ያለው ዳዊት ከይከተሉ በህይወት ዘመኔ ሁሉ ከኋላ የሆነ ጨመር ይለኝ አለው ይለኝ በምህረት የተሞላ ታላቅ አምላክ ነህና ግሎሪ አሁንም አበዛለሁ ከነፍሴ ከልቤ ከስጋዬ ከሁለንተናዬ አሜን አቀርባለሁ ምስጋናና ከመዝሙሩ በጣም ራሴን ርድ ያረገኝ ልበልህ ያገኘኝ ክፍል ይሄ ክፍል ነው ሻክ ያደረገኝ አሜን ግሎሪ አሜን እና አሜዚንግ ከዛ ነው በምስጋና በዝማሬ እመጣለሁ ወደ ማደሪያ እገባለሁ እግዚአብሔር ወዳለበት ህልውና ወዳለበት መገኘቱ ወዳለበት የማይበቃውን ሰው የሚበቃ ያደረገ ያ ታላቅ ምሕረት
ሙሉ የሆነው የእግዚአብሔር ምሕረት ከዛ በኋላ በሙሉ ኮንፊደንስ ገባለው አባትነቱ ትዝ ይልሃል ማሃሪነቱ ትዝ ይልሃል ውጭ መቆም አትችልም ለምን ምሕረቱ ግባ ብሎ በሩን ከፍቶልሃል ተከፍቶልሃል ደጁ የመጨረሻው ጥያቄ ምንድነው ልዩ የሆነ ከዚህ መዝሙር ጋር ሪሌትድ የሆነ ቴስቲሞኒ አለ ወይ አንተም ልትሆን ትችላለህ ከሰውም የሰማኸው ሊሆን ይችላል ዙሪያ ላይ ያሉ ሰዎች ፋሚሊ ውስጥ ጓደኞች ቸርች ለራሴ ብዙ ጊዜ መልሶኛል በሚገርም ሁኔታ አንድ ፓስተር ዳኒ ኦሃዮ ኮሎምበስ ዳንኤል ዘውዱ እና የተለያዩ ሰዎች አገልጋዮች በተለይ ብለውኛል ግን እሱ ያለኝን አረሳውም እና ይሄ መዝሙር እኮ የአዲስ ኪዳን ሚስጥር ነው እንዴት አገኘው ሮሜን ያስተማረ ይመስለኛልና እንደዚህ አይነት ኮሜንቶች ከተለያዩ ሰዎች ሰምቻለሁኝ በተረፈ ቅድም እንዳልከው እንደገና ጌታን እንድቀበል እንደገና ከእግዚአብሔር ጋር መንገዴን አስተካክዬ እንዲሄድ ምክንያት ሆኖኛል ያሉኝም ሰዎች ነበሩ በጣም ጊዜው ቆይቷል በቃ በጌታ ቤት የኖሩ ግን እንደገና ህይወታቸውን ራሳቸውን እንዲያዩ ያደረጋቸው ብዙ ሰዎች መስክረውልኛል እግዚአብሔር የተባረከ ይሁን ጌታ ይመስገን ከኦዲየንሳችን ውስጥ ከዚህ ዘማሪ ጋር ሌት የሚያረግ ምስክርነት ያለው ሰው ካለ ለአንድ ሰው እድል ልስጥ ይሄንን መዝሙር ስሰማ ትዝ ይለኛል ብቻዬን ሆኜ ስሰማ የእግዚአብሔር መንፈስ ለብቻዬ እንዳገኘኝ በሌሊት እና እንዳልከው አንተ ያልከው ራስ የተቀበልክበት መንፈስ እንዳገኘኝ ትዝ ይለኛል በቃ አምልኮዬን እንዳስተካከለው አምልኮዬን እኔን ራሴን እንዳደረገው ትዝ ይለኛል እና ይሄ የኔ የህይወቴ ውሳኔ ነው የህይወቴ መኖርበት በቃ ኮር ሐሳብ ነው እና እንደለወጠኝ ትዝ ይለኛል ብዙ ጊዜ ያው ጆይስ ያስተምረን ይለናል ስለመኖር ብዙ ጊዜ ተምረናልና በቃ ምን ኖረው ለምናደርጋቸው አክቲቪቲዎች ሳይሆን እግዚአብሔር ላሰበልን ዓላማ ነውና ያሰበልኝ ዓላማ እኔ መድረክ ላይ መጥቼ እንድዘምር ብቻ ሳይሆን በያገኘውት ቻንስ ሁሉ እግዚአብሔር እንዳመልከው እንደሆነ አምናለሁኝና ይሄ ደግሞ በጣም ትልቅ ግብአት የሆነልኝ መዝሙር ነው በጣም ወደው ፓርት ምንድነው በምህረት የተሞላ ታላቅ አምላክ ነህና ካልን በኋላ ስንል በቃ አንድ ድምጽ አንድ መንፈስ ሆነን በዛ መንፈስ ተቃኝተን ማለት ነው እና በአንድነት ወደ እግዚአብሔር ወደ ማደሪያው ስናመጣለት ያለው ውበት ሁሉ ጊዜ ወደዋለሁ እጅግ በጣምና I can sense መንፈስ ቅዱስ እንዴት ኢንጆይ እንደሚያደርገው የኡነትን በቃ መልካም መዓዛ ሽታ የሆነለት እንደሆነ በደንብ በመንፈሴ ፊል አደርጋለሁ እና በመስጋና ብለን በቃ ሁሉ ሰው ኢንጌጅ ያደርጋል ከህይወት የመጣ እንደሆነ ይገባናል እና እንደዚህ አይነት ዝማሬ ስለሆነ ስንዘምረው እኛ ብቻ አይደለንም ሰውም ህዝቡም ኢንጌጅድ ይሆናል የኡነተኛ መስዋዕትን የኡነተኛ አምልኮን እንድናቀርብበት እግዚአብሔር ትልቅ የሰጠን ስጦታ ነው ይሄ ዝማሬ እና thank you ስለታዘዝክ መንፈስ ቅዱስን ስለታዘዝክ ስለሰጠህን ይሄንን ጊፍት በጣም thank you ልልህ ወዳለሁ